አንዲት ላም ከወለደች በኋላ ጥጃዋ በሆነ ምክንያት ከሞተች ወተቷ ይደርቃል። ጠባችም አልጠባችም ጥጃዋ በአካባቢዋ ካለች ግን ሰውነቷ ወተት ማምረት ይቀጥላል። የተፈጥሮ ተአምር፣ የእናትና ልጅ ትስስር። ስለዚህ ባለቤቶቹ የሞተችውን ጥጃ ቆዳዋን በሳር ወይም በጭድ ይሞሉና እንዲህ ጥጃ አስመስለው እናቷ አጠገብ ያቆሟታል። ምስኪን ላም ገና ለገና ልጄ ታድጋለች ብላ በሰው ስትታለብ ትኖራለች። ትልሳታለች፣ ታሸታታለች። ምን ልላችሁ መሰላችሁ? ለመሆኑ ዋጋ እየከፈላችሁለት ያለው ነገር በህይወት አለ? ፍቅራችሁ አለ? እምነታችሁስ አለ? ህልማችሁ አለ? ወይስ አለ እያሉ ባቆሙላችሁ የሞተ ነገር ለሌሎች እድሜያችሁ፣ ገንዘባችሁ፣ ጤናችሁ እየታለበ ነው?